እንዴት ነው አንድ ሰው በሙዚቃው ብቻ አንድን ሙሉ የሙዚቃ ዘውግ ሊቀርጽ የሚችለው? ያው ዛሬ አብረን የምንቃኘው ለትውልዶች ድምፅ ስለሆነውና በዜማዎቹ ስላስተማረው ስለ ዶክተር ደረጀ ከበደ ሥራ ነው። ይህ ከሙዚቃም በላይ የሆነ ታሪክ ነው። ስነ መለኮት በዜማ እውነት ለመናገር ይሄ ሐረግ የዶክተር ደረጀን ሥራ በትክክል ይገልጸዋል። ሙዚቃው ዝም ብሎ ለመዝናኛ ተብሎ የተሠራ አልነበረም። በፍጹም ያንዳንዱ ዜማ፣ ያንዳንዱ ግጥም ጥልቅ መንፈሳዊ እውነትን የሚያስተምርበት መድረክና የአምልኮ መንገድ ነበር። እሺ፣ ታዲያ ዶክተር ደረጃ ከየት ነው በቃ ያለው? በዛን ጊዜ የነበረው ሁኔታስ ምን ይመስል ነበር? ይህንን መረዳት የሥራውን ትልቅነት የበለጠ እንድናይ ያደርገናልና እስኪ እንመልከት። ያው በዛ ዘመን እኮ የፕሮቴስታንት መዝሙሮች እንደ ዛሬው በስፋት አይገኙም ነበር። ስለዚህ ዶክተር ደረጀ ብቅ ሲል ብዙዎች በልባቸው ሲፈልጉት የነበረውን አንድ ትልቅ መንፈሳዊ ክፍተት ነው የሞላው። እናም ፈርቀዳይ ስንል ምን ማለታችን ነው? እዚህ ጋር ነው ቁም ነገሩ ያለው። እሱ ዝም ብሎ ዘፋኝ አልነበረ። በፍጹም አስቡት እስኪ፣ መምህር ነበር፣ መንፈሳዊ መሪም ነበር። በምን? በመዝሙሮቹ። የእያንዳንዳችሁ መዝሙር የራሱ ግብ አለው። አንድን መልእክት ለማድረስ ታስቦበት ነው የሚሰራው። እሺ፣ ወደ መጀመሪያው ቃሴቱ እንምጣ። ቅጽ 1። ይህ ሥራ እንዴት ልበላችሁ፣ ያልተወለወለ ግን በጣም እውነተኛ እና ልባዊ ነበር። የአገልግሎቱ መሠረት ነበር ማለት ይቻላል። ይህ የመጀመሪያ ካሴት ልክ ከልብ እንደሚመነጭ ጸሎት ነበር። የሙዚቃው ቅንብር ምናልባት ቀላል መስሎ ሊታይ ይችላል፣ ግን መልእክቱ በጣም ኃይለኛ ነበር። በዋናነት የሚያተኩረው የሰው ልጅ ኃጢአተኝነት ላይና በሌላ በኩል ደግሞ የእግዚአብሔርን ማያልቀውን ምሕረት ጎን ለጎን በማሳየት ላይ ነበር። ልዩ የሚያደርገውም ይኸው ነው። አድማጩ መዝሙሩን ሲሰማ ልክ የራሱ ጸሎት፣ የራሱ ስሜት ሆኖ ነው የሚሰማው። ለዛም አደል በብዙዎች ልብ ውስጥ እስከ ዛሬ ድረስ ትልቅ ቦታ ይዞ የቀረው። እሺ፣ ከመጀመሪያው ልባዊ ጸሎት ቀጥሎስ ጉዞ ወዴት ሄደ? ወደ ቅርጽ ብየን። ሁለተኛው አልበም ደግሞ በቃ ትልቅ የእድገት ምዕራፍ ነበር። በሙዚቃውም ስታይል፣ በመንፈሳዊ መልእክቱም ጥልቀት። እዚህ ጋር ስንመጣ የሁለተኛው አልበም ይዘትም ቅንብሩም በጣም የተደራጀ እንደሆነ እናያለን። ትኩረት እኮ ዝም ብሎ ስለ ዳንኳ አመስግናለሁ ከማለት አልፏል። ወዴት አደገ? በመከራ ጊዜ በእግዚአብሔር መታመን፣ እስከ መጨረሻው መጽናት ወደሚሉ ትልቅ ትምህርቶች። በቀላሉ ለማስቀመጥ እድገቱ ይሄን ይመስላል። ቅጽ 1 እግዚአብሔር አዳነኝ የሚል የግል ምስክርነት ነው አይደል? ቅጽ 2 ደግሞ እግዚአብሔር በመከራ ውስጥ ያሻግረኛል፣ ይጠብቀኛል ወደሚል የጽናት መልእክት ያድጋል። ይሄ እኮ የማንኛውም አማኝ እምነት ጉዞ ነው። እሺ፣ በጣም ጥሩ። ታዲያ ከእነዚህ ሁለት መሠረታዊ አልበሞች የምንወስዳቸው ዘላቂ ትምህርቶች ምንድን ናቸው? ዋናው ቁም ነገር ምንድን ነው? ያው የሥራዎቹን ተጽዕኖ በአራት ዋና ዋና ምሰሶዎች ማየት እንችላለን። እያንዳንዱ ነጥብ በራሱ የወንጌል ሙዚቃን ምን መምሰል አለበት ለሚለው ጥያቄ መልስ የሚሰጥ ትልቅ መርህ ነው። እና ትልቁ ምስክርነት ምንድን ነው ብንል፣ ዋናው ነገር ውስብስብ የሙዚቃ ቅንብር ወይም ዝና መፈለግ አይደለም በጭራሽ። ይልቁንም እውነትን የያዙ ቀላል ቃላት በራሳቸው ልብን የመንካትና የመለወጥ ትልቅ ኃይል አላቸው የሚለው ነው። ይሄው በመጨረሻም መጀመሪያ ላይ ወደ ተነሳንበት ሐሳብ ተመለስን። ስብከቶች በዜማ መዝሙሮቹ በቃ ዜማ ያላቸው ስብከቶች ነበሩ። ማንኛውም ሰው ስነ መለኮታዊ እውነቶችን በቀላሉ እንዲረዳ የሚያደርጉ በጣም ኃይለኛ መሳሪያዎች ነበሩ። እናም የዶክተር ደረጀ ሥራ አንድ ትልቅ ነገር ያስተምረናል። እውነተኛ ኃይል የሚመጣው ከጌት ወይም ከውስብስብ ነገር አይደለም። የሚመጣው ከቀላልነትና ከእውነተኛነት ነው። እስኪ እናስበው። ይህን መር በሌላው የሕይወታችን ክፍል ብንተገብረውስ ምን አይነት ውጤት ሊኖረው ይችላል?